እንግዲህ በዛሬው ማብራሪያችን በጣም አስደናቂ ወደሆነ ታሪክ ነው የምንገባው። የንጉሥ ዳዊትን ታላቅ እና በርካታ አስርተ ዓመታትን የፈጀ የሕይወት ጉዞ አብረን እንቃኛለን። አስቡት፣ ማንም ከማያስታውሰው ጸጥተኛ የራኝነት መስክ ተነስቶ እስራኤልን ወደሚያስተዳድርበት ወርቃማው ዙፋን። እውነትም እጅግ አስደናቂ እና ድራማዊ ጉዞ ነው። የዚህን ሰው ታሪክ ስናስብ ሁለት ፍጹም የተራራቁ ጽንፎች ይታዩናል። በአንድ በኩል ቤተልሔም ውስጥ በሚገኝ ገለልተኛ መስክ ላይ ያለ ያቺን የተረሳች የእረኛ በትር እናገኛለን። ይህ ፍጹም ትሕትናን ነው የሚያሳየው። በሌላ በኩል ደግሞ የዚያ ኃያልና አፈታሪካዊ ሆነው የተባበረችው የእስራኤል ንጉሥ ወርቃማ ዘውድ አለ። ታዲያ ከአንድ ተራ የእረኛ ወደ እስራኤል ታላቅ ገዢነት እንዴት ሊሸጋገር ቻለ? እስቲ ይህን የሕይወት ጉዞ ደረጃ በደረጃ እንየው። ክፍል 1 የተረሳው እረኛ ወይም በመስክ ላይ ያለ መንግሥት። ታሪኩ የሚጀምረው ታላላቅ ወንድሞቹ ለጦርነትና ለክብር ሲሰለጠኑ፣ የእሴይ የመጨረሻ ልጅ የነበረው ዳዊት ግን ከበጎቹ ጋር በመስክ ላይ ጊዜውን ሲያሳልፍ ነው። እግዚአብሔር ለነቢዩ ሳሙኤል የተናገራት አንዲት ወሳኝ አባባል አለች። ሰው የውጩን ገጽታ ያያል፣ እግዚአብሔር ግን ልብን ያያል የሚል። ይህ የዚህ ታሪክ ዋነኛ መልእክት ነው። ነቢዩ ሳሙኤልም እነዚያን ጠንካራ እና ግዙፍ ወንድሞቹ ትቶ በመስክ ላይ የነበረውን ያንን የተረሳ ልጅ ነበር የቀባው። እናም ያ የተረሳ እረኛ በእግዚአብሔር የተመረጠ ንጉሥ ሆነ። ወደ ሁለተኛው ክፍል ስናልፍ ግዙፉ ገዳይ ወይም አይቻለውን መቋቋም በሚለው ሐሳብ ላይ እናተኩራለን። እንግዲህ የእስራኤል ጦር እጅግ አስፈሪና ልብ የሚያረድ ጠላት ገጠመው። ጎልያድ የተባለ ግዙፍ ጦረኛ ከ40 ቀናት በላይ በእስራኤል ጦር ላይ ሲዝትና ሲያሾፍ ነበር። ይህንን ፍጹም ያልተመጣጠነ ጦርነት በአእምሮአችን እንሳለው። በአንድ በኩል በከባድ የነሐስ ትጥቅ የተሸፈነና ግዙፍ ጦር የያዘ ጎልያድ አለ። በሌላ በኩል ደግሞ ምንም አይነት የጦር ትጥቅ የሌለው ወጣቱ ዳዊት በቀላል ወንጭፍ በአንድ ጠጠር፣ ነገር ግን እጅግ ጥልቅ በሆነ እምነት ቆሟል። እውነት ለመናገር ማንም ሰው ሊያምነው ማይችል ትዕይንት ነበር። ጎልያድ በዚህ እረኛ ልጅ ላይ አፌዘበት፣ ሳቀበት። ነገር ግን ዳዊት ምኑን ሳይፈራ ሰልፉ የእግዚአብሔር ነው ብሎ በታላቅ ድፍረት ተናገረ። ያቺ ቅጽበት እኮ እጅግ አስደናቂ የድል ጊዜ ነበረች። በአየር ላይ የተወረወረችው ያቺ አንዲት ጠጠር ያንን ግዙፍ ጦረኛ መሬት ላይ ዘረረችው። እናም ወዲያውኑ ያ የተረሳ እረኛ ልጅ በአንድ ጀንበር የብሔሩ ጀግና ሆኖ ብቅ አለ። እስራኤልም በታላቅ የድል ጩኸት ተናወተች። ክፍል 3 ከስደተኛነት እስከ ንጉሥነት የዳዊት የበረሃ ዓመታት። ከዚያን ጊዜ በኋላ የዳዊት ተዋጊነት በፍጥነት እያደገ መጣ። በሳውል ቤተ መንግሥት ውስጥ ማገልገል ጀመረ። ሕዝቡም ከልቦ ወደደው። እንዲያውም ሴቶች ሳውል 1000 ገደለ፣ ዳዊት ግን 1000 ገደለ እያሉ መዘመር ሲጀምሩ በንጉሥ ሳውል ዘንድ እብደት የተቀላቀለበት ከባድ ቅናት ተፈጠረ። ከዚህ በኋላ ያለው ጊዜ እጅግ ፈታኝ የሆኑ የሕይወት ውጣ ውረዶችን ነው የሚያሳየን። ዳዊት ከጀግንነት ወደ ስደተኛነት ተቀይሮ በዋሻዎች ውስጥ መደበቅ ጀመረ። ግን ከሁሉም በላይ የሚገርመው ነገር ዳዊት ሳውልን የመግደል እና ዙፋኑን የመውሰድ ወርቃማ አጋጣሚ አግኝቶ እንኳን ከመግደል መቆጠቡ፣ ብቅላ የእግዚአብሔር ነው ብሎ ስላመነ በዚያ በከባድ የስደት ዘመን ውስጥ ትሕትናን እና ምሕረት በሚገባ ተማረ። በመጨረሻም ንጉሥ ሳኦል በጦርነት ላይ ሲወድቅ ታላቅ አሳዛኝ ክስተት በእስራኤል ላይ ሆነ። እዚህ ላይ የዳዊት ምላሽ ለብዙዎቻችን ያልተጠበቀ ነው። ጠላቱ ሲሞት እልል አላለም፣ ደስታም አላደረገም። ይልቁንም ኃያላን እንዴት ወደቁ በማለት እጅግ ጥልቅ የሆነ የሐዘን እንባን አፈሰሰ። ይህ ድርጊት የዳዊትን የልብ ንጽሕናና ይቅር ባይነት በድጋሚ ቁልጭ አድርጎም ያሳየን። ከሳኦል ሞት በኋላ ታዲያ ዳዊት በፍጥነት ወደ ሥልጣን መጣ። ወዲያውኑ የተበታተኑትን የእስራኤል ነገዶች አንድ አደረገ። ኢየሩሳሌምን ዋና ከተማ አድርጎ መሰረተ። ጠላቶቹን ድል ነሳ።
በምድሪቱም ላይ ሰላምን አመጣ። ከሁሉም በላይ አስደሳቹ ክፍል ደግሞ የቃል ኪዳኑ ታቦት ወደ ኢየሩሳሌም ሲገባ በእግዚአብሔር ፊት በታላቅ ደስታ መዘመሩና መጫፈሩ ነበር። በአጠቃላይ ጠንካራ፣ ደስተኛ እና የተባበረች መንግስትን ማቆም ቻለ። ነገር ግን እዚህ ላይ ትንሽ ቆም ብለን ማሰብ ይኖርብናል። አንድ ታላቅ ንጉሥ ሲወድቅ ምን ይፈጠራል? በእግዚአብሔር ዘንድ ያን ያህል ሞገስን ያገኘ እና ታላቅ ስልጣን ጫፍ ላይ የደረሰ ሰው አውዳሚ የሆኑ የሞራል ስህተቶችን ሲፈጽም ውጤቱ ምን ሊሆን ይችላል? ወደ አራተኛው ክፍል ስንሸጋገር ስልጣን፣ ኃጢአት እና ሐዘን ወይም ደግሞ የዘውዱ ከባድ ዋጋ የሚለውን እንመለከታለን። እንግዲህ ታላላቅ ነገሥታትም እንኳን ሊወድቁ ይችላሉ። ዳዊት ከቤርሳቤህ ጋር የፈጸመው ያ ታላላቅ ኃጢአት እና ያደረጓቸው የተሳሳቱ ምርጫዎች ሕመምን፣ ክህደትን እና ሞትን በቀጥታ ወደ ቤተሰቡ ይዘው መጡ። የዚህ ውድቀት ሂደት በጣም ግልጽ ነበር። ነቢዩ ናታን ንጉሡን ፊት ለፊት ሲጋፈጠው የንጉሣዊ ሥልጣኑ ኃጢአቱን እንዲደብቅለት በፍጹም አልቻለም። ነገር ግን የዳዊት እውነተኛ ታላቅነት የታየው ጥፋቱን በማመን ወዲያውኑ በከፍተኛ ንስሐ ተሰብሮ ለእግዚአብሔር ምሕረት በመጮኹ ነው። እውነተኛ ታላቅነት ማለት ስህተትን አለመስራት ሳይሆን ወድቆ በንስሐ መመለስ ውስጥ እንደሚገኝ ይህ በሚገባ ያስተምረናል። ዳዊት ንስሐ ቢገባውም የድርጊቱ መዘዝ ግን ቤተሰባዊ ቀውስን ማስከተሉ አልቀረም። አስቡት፣ የገዛ ልጁ አቤሴሎም በእርሱ ላይ በማመፅ ዙፋኑን ለመቅማት ሞከረ። በዚህም የተነሳ ይህ ኃያል ንጉሥ ኢየሩሳሌምን በባዶ እግሩ ጥሎ ለመሸሽ ተገደደ። ያ ሁሉ ክብር አልፎ እንደገናም ተቀበዝባዥ ስደተኛ ሆኖ ይህ ንግግር የሚሸከመውን እጅግ ከባድ ስሜት እስቲ እንመልከት። አመፀኛ ልቶ አቤሴሎም በጦርነት መሞቱን ሲሰማ ዳዊት ልጄ አቤሴሎም ሆይ ካንተ ይልቅ እኔ ሞቼ ቢሆን ኖሮ በማለት መራራ ልቅሶን አለቀሰ። ከዛ ከተጫነው ዘውድ ጀርባ ልጁን በማጣቱ ምክንያት ሊሸከሙት የሚከብድ ጥልቅ ሐዘን የተሸከመ አባት ነበር። ይህ ክስተት ታሪኩን እጅግ ሰብአዊና ልብ የሚነካ ያደርገዋል። ክፍል 5 የሰሎሞን ትሩፋት አዲስ ምዕራፍ ለእስራኤል። ዕድሜው እየገፋ ሲመጣ ንጉሥ ዳዊት መጪውን ጊዜ በተመለከተ ማሰብ ጀመረ። እርሱ ራሱ ሊገነባው ለማይችለው ነገር ግን ለታለመው ታላቁ ቤተ መቅደስ የሚሆን ወርቅ፣ ብር እና ሌሎች ቁሳቁሶችን ያለ እረፍት አዘጋጀ። ለልጁ ለሰሎሞንም ጠንክር፣ አይዞህ፣ አምላክንም ታዘዝ የሚል የመጨረሻ ጥበብን አወረሰው። ከዚያም ሰሎሞንን ቀጣዩን ንጉሥ አድርጎ በይፋ በመሾም ሰላማዊ የሥልጣን ሽግግርን አረጋገጠ። በዚህም የሰሎሞን ብልጽግና የሞላበት ንግሥና ተጀመረ። በማጠቃለያችን ላይ ይህ አንድ ነጥብ መገንዘብ በጣም አስፈላጊ ነው። የዳዊት ሕይወት በድል፣ በውድቀት፣ በአምልኮ፣ በጦርነት፣ በፍቅር እና በንስሐ የተሞላ ነበር። ነገር ግን ታሪክ እርሱን የሚያስታውሰው ፍጹም ሰው ስለነበረ አይደለም። ይልቁንም ምንም እንኳን ግዙፍ ስህተቶች ቢኖሩበትም ሁልጊዜ በአምልኮና በንስሐ ወደ እግዚአብሔር ይመለስ ስለነበረ ነው። የሕይወቱ ትሩፋት የተገነባው በትሕትና ላይ ነበር። ከዚህ ፍጹም ያልሆነ እረኛ ንጉሥ የዘር ሐረግ ነው እንግዲህ ከብዙ ትውልዶች በኋላ ኢየሱስ ክርስቶስ የመጣው። ተላላቅነት ብዙ ጊዜ እጅግ ጉድለት ባለባቸው ግለሰቦች ውስጥ እንዴት እንደሚቀረት የታሪክ ጥልቅ ሆነ ትምህርት ይሰጠናል። ታዲያ በእኛም ሕይወት ውስጥ ያሉ ስህተቶች የመጨረሻችንን ታሪክ እንዲወስኑ እንተዋለን ወይስ እንደ ዳዊት ለዘላቂ ትሩፋት መንገንቢያ እንጠቀምባቸዋለን?